ማንም ሊዘጋ የማይችለው በር በዚህ ምሽት ይከፈታል። ጸልያለሁ። ዛሬ ምሽት የምጸልየው እግዚአብሔር አምላክ በሮችን እንዲከፍትላችሁ ጸልያለሁ። ፋይናንሻል በሮች፣ የሥራ በሮች፣ የአገልግሎት፣ የቢዝነስ፣ የውጭ በሮች፣ የትዳር በሮች በኃይል እንዲከፈትላችሁ ጸልያለሁ። እናንተ ሼር ማድረጉ እንዳትረሱ። ክብር ለኢየሱስ ይሁን። እግዚአብሔር የእናንተን በሮች ለመክፈት ነግሬያችኋለሁ። እግዚአብሔር የሚፈልገው የማንም እርዳታ፣ የማንም አቅም አይፈልግም፣ የማንም ፍቃድ አይፈልግም። ከናንተ እግዚአብሔር የሚፈልገው የእናንተን በሮች ለመክፈት እግዚአብሔር ከናንተ የሚፈልገው የእናንተን እምነት ብቻ ነው። እግዚአብሔር የእናንተን ነገር ለማንቀሳቀስ የሚጠይቃችሁ እምነታችሁ ብቻ ነው። ለዛ ነው መጽሐፍ ቅዱስ ሲናገር ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። አንድ አይደለም፣ ለሚያምን ሰው ሁሉ ይቻላል። ክብር ለኢየሱስ ይሁን። ፕሊዝ ሼር አድርጉ። እስኪ ጌታ ይባርካችሁ። ቶሎ ሼር አድርጉ። ዛሬ ምሽት እግዚአብሔር የእናንተን በሮች በኃይል መክፈት ይጀምራል። እግዚአብሔር የእናንተን ደጆች በኃይል መክፈት ይጀምራል። የሥራ በሮች፣ የቢዝነስ በሮች፣ የትዳር በሮች፣ የውጭ በሮች በኢየሱስ ስም በኃይል እንዲከፈትላችሁ ጸልያለሁ። እግዚአብሔር የእናንተን በሮች በኃይል ሲከፍታ ያለው፣ እግዚአብሔር የእናንተን ደጆች በኃይል ሲከፍታ ያለው፣ የትኛውም ጠላት የዘጋባችሁ በየትኛውም አይነት መንገድ የተዘጋባችሁ በሮች በዚህ ምሽት በኃይል መከፈት ይጀምራሉ። በዚህ ምሽት የእናንተ በሮች በኃይል መከፈት ይጀምራሉ። በዚህ ምሽት የእናንተ ደጆች በኃይል መከፈት ይጀምራሉ። በዚህ ምሽት የእናንተ የበረከት በሮች በኃይል መከፈት ይጀምራሉ። በዚህ ምሽት እግዚአብሔር የእናንተን ደጆች በኃይል ሲከፍታ ያለው፣ እግዚአብሔር የእናንተን የተአምራት በሮችን ሲከፍታ ያለው፣ እግዚአብሔር የእናንተን የፋይናንሻል በር ሲከፍትላችሁ ያለው። አሜን ብላችሁ ለምትቀበሉ ሰዎች አምናለሁ፣ ቀጣይ ለምስክርነት ትቆማላችሁ። አሜን ብላችሁ በእምነት ለምትቀበሉ ሰዎች ቀጣይ ለምስክርነት ትቆማላችሁ። ቀጣይ ለምስክርነት ትቆማላችሁ። እግዚአብሔር አምላክ የእናንተን ደጆች በኃይል ሲከፍታ ያለው፣ የበረከት በሮች ሲከፈትላችሁ ያለው፣ የሥራ በሮች ሲከፈትላችሁ ያለው፣ የትዳር በሮች ሲከፈትላችሁ ያለው፣ የውጭ በሮች በኃይል ሲከፈትላችሁ ያለው። አሜን ብላችሁ በእምነት ለምትቀበሉ ሰዎች እግዚአብሔር አምላክ በእናንተ ሕይወት ላይ እጅ በአፍ የሚያስጭን አነጋጋሪ ነገር ያደርጋል። ደጆቻችሁ በኃይል መከፈት ይጀምራል። በጠላት የተዘጋባችሁ፣ በተለያየ ሁኔታ የተዘጋባችሁ እግዚአብሔር ምስክሬ፣ በዚህ ምሽት በሮቻችሁ ይከፈታል። በዚህ ምሽት ደጆቻችሁ ይከፈታል። እግዚአብሔር የተአምራት በሮችን ይከፍታል። ነግሬያችኋለሁ። እግዚአብሔር በሮችን ለመክፈት የማንንም እርዳታ አይፈልግም። የእናንተን ነገር ለማንቀሳቀስ የማንንም እገዛ አይፈልግም። የማንንም ፍቃድ አይፈልግም። ከእናንተ እግዚአብሔር የሚፈልገው በሮቻችሁን ለመክፈት የእናንተን እምነት ብቻ ነው። እምነት ያላቸው ሰዎች ሁል ጊዜ ነገሮቻቸው ይፈጥናል። እምነት ያላቸው ሰዎች ሁል ጊዜ መንፈሳዊ ዓለምን ያንቀሳቅሱታል። መንፈሳዊ ዓለምን ማንቀሳቀስ የምትችሉት በእምነት ብቻ ነው። ለዛ ነው መጽሐፍ ቅዱስ ሲናገር ጻድቅ በእምነት በሕይወት ይኖራል ብሎ መጽሐፍ ይናገራል። አያችሁ፣ ምድር ላይ አንተ በሕይወት መኖር እንኳን የምትችለው በእምነት ነው። አንተ ምድር ላይ ባለጠጋ መሆን የምትችለው፣ ምድር ላይ እጅግ በጣም ትልቅ ሰው መሆን የምትችለው በእምነት ብቻ ነው። ክብር ለኢየሱስ ይሁን። በደንብ ስሙኝ። እምነት ካላችሁ ረጅም ርቀት ትሄዳላችሁ። እምነት ካላችሁ የትኛው ማዕበል ያስቆማችሁ። እምነት ካላችሁ የትኛው ወጀብ ያስቆማችሁ። እምነት ካላችሁ የትኛውም ድህነት፣ በሽታ ያስቆማችሁ። ክብር ለኢየሱስ ይሁን። የአብዛኞቻችሁ ትልቁ ችግራችሁ ስለምትፈሩት ነው። እግዚአብሔር ከሚናገረው ትንቢትና እግዚአብሔር ከሚነግራችሁ ቃል ይልቅ የምታምኑት ሟርተኞች በሕይወታችሁ ላይ የሚናገሩትን ቃሎችን ነው የምትሰሙት። የነሱ ቃል የሟርተኛው ቃል ማክሰር እንደሚችል፣ ነገሮችን ማጨንገፍ እንደሚችል ካመንክ፣ ምድርና ሰማይን በቃል ያቆመው እግዚአብሔር ያለምንም እርዳታ ያለማንም ማኪቫራዲኮ ሳዲያባ ዛሬ ምሽት ጸልያለሁ። እግዚአብሔር አምላክ የእናንተን በሮች በኃይል መክፈት ይጀምራል። ታምናላችሁ? እግዚአብሔር ፋይናንሳችሁን ያንቀሳቅሳል። ነገሮቻችሁን ማንቀሳቀስ ይጀምራል። ቢዝነሳችሁን፣ ትዳራችሁ፣ ነገሮቻችሁ በሙሉ በኢየሱስ ስም መንቀሳቀስ ይጀምራል። አሜን ብላችሁ ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። በእምነት አሜን እንድትሉ ብቻ እግዚአብሔር ይፈልጋል። እግዚአብሔር ከናንተ በእምነት አሜን ብለ እንድትቀበል ብቻ ይፈልጋል። ቫሃዲ ካብራሃዛ ካዲያ እግዚአብሔር ምስክሬ ነው የምላችሁ። ዛሬ ያላችሁበት ህይወት ላይ የማይመች ህይወት ሊሆን ይችላል።
አሁን ያላችሁበት ስፍራ የማይመች ስፍራ ሊሆን ይችላል። ምድረ በዳ ላይ ልትሆን ትችላለህ። ምንም እጅ ባዶ ሊሆን ይችላል። እመን እንጂ አትፍራ። እግዚአብሔር ባዶነትን ወደ ሙላት ይቀይራል። እግዚአብሔር ባዶነትን ወደ ሙላት ይቀይርላል። አሜን ካልክ በኢየሱስ ስም ኃይል ይሁንልህ። ሼር አድርጉት ፕሊዝ። ሼር ማድረግ እንዳትረሱ ፕሊዝ። ሼር አድርጉ። ሌካቫራዲያ ካቦስ ሼር አድርጉት። ቶሎ ቶሎ ብላችሁ ሼር አድርጉት ፕሊዝ። ኢየሱስ ጌታ ነው። እግዚአብሔር ያንተን ነገር በኃይል ሲያንቀሳቅሳ ያለው፣ የበረከት በሮች ሲከፈትላቸው ያለው፣ ፋይናንሻል ነገሮቻችሁ በኃይል ሲንቀሳቀሳ ያለው፣ የትኛውም ጠላት ያዘባችሁ ነገር ሲለቀቅላችሁ ያለው፣ የእናንተ በሮች በኃይል ሲከፈታ ያለው፣ የሥራ በር እንዲከፈትላችሁ ጸልያለሁ። የቢዝነስ በር እንዲከፈትላችሁ ጸልያለሁ። የእናንተ የበረከት በሮች ከዚህ ምሽት ጀምሮ ተከፈቱ በኢየሱስ ስም። በዚህ ምሽት የምጸልይላችሁ አንድና አንድ ነው። እግዚአብሔር አምላክ በእናንተ ሕይወት ላይ የበረከት ምንጮችን እንዲከፍት፣ ከበረከታችሁ ከተአምራታችሁ ጋር እንድትገናኙ ጸልያለሁ። ከነገሮቻችሁ ጋር በኢየሱስ ስም መገናኘት ይሁንላችሁ። ከፋይናንሳችሁ ጋር መገናኘት ይሁንላችሁ። ከነገሮቻችሁ ጋር መነካካት ይሁንላችሁ በኢየሱስ ስም፣ በጌታ በናዝሬቱ በኢየሱስ ስም። ከዚህ በኋላ ማንም ሊያስቆማችሁ አይችልም። ከዚህ በኋላ የትኛው ማዕበል ሊያስቆማችሁ አይችልም። በብዙ ማዕበል በብዙ ወጀብ ውስጥ ያላችሁ ሰዎች ማዕበልና ወጀብን ጸጥ የሚያደርግ እግዚአብሔር ከእናንተ ጋር አለ። ማዕበልና ወጀብ የሚታዘዝለት ጌታ ካንቺ ጋር አለ። አሜን ካልክ እንደ እምነት ይሁንልህ። ማዕበልና ወጀብን ማዘዝ የሚችል ጌታ ካንተ ጋር አለ። በማዕበል ውስጥም በምታልፍበት ጊዜ እሱ ካንተ ጋር አለ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በእሳት ውስጥ በምታልፍበት ጊዜ እኔ ካንተ ጋር ሆናለሁ። በውሃ ውስጥ በምታልፍበት ጊዜ እኔ ካንተ ጋር ሆናለሁ። አስባል ማዕበል ውስጥ ስትሆን እግዚአብሔር ካንተ ጋር አለ። እሳት ውስጥ ብትገባ እሱ ካንተ ጋር አለ። ትዝ ይላል እነ ሲድራቅ ሚሳቅ አብደናጎ እሳት ውስጥ ገብቶ የወጡት ከዛ እሳት በእምነታቸው ነው። እግዚአብሔርን አምኖ ነው የገቡት። በእምነታቸው ወጡ። ሶስት ሆኖ ተጣሉ፣ አራት ሆኖ ወጡ። ሃሎ ቫሊካታላቫኒያስ የተጣሉት ሶስት ናቸው፣ የታዩት አራት ናቸው። መለኮት በእነሱ ህይወት ላይ ተገለጠ። ዛሬ ለአንዳንዶቻችሁ መለኮት በኃይል ሲገለጣ ያለ፣ መለኮት በእናንተ ጉዳይ ሲንቀስ አሊፋራዲያ ካታ መለኮት የእናንተን ነገር ሲያንቀሳቅሳ ያለው፣ መለኮት የእናንተን ፋይናንስ ሲያንቀሳቅሳ ያለው፣ የእናንተ በረከት በኃይል ሲንቀሳቀሳ ያለው፣ ደጆቻችሁ ሲከፈታ ያለው፣ የትኛውም የተነሳባችሁ ማዕበልና ወጀብ ጸጥ እንዲል በኢየሱስ ስም ጸልያለሁ። አምላኬ እግዚአብሔር ማዕበልና ወጀብን ጸጥ ሲያደርገው ያለው በኢየሱስ ስም ኃይል ጸልያለሁ። ከዚህ ምሽት ጀምሮ ማዕበልና ወጀብ ጸጥ ይላል። ማዕበልና ወጀብ በኢየሱስ ስም ጸጥ ይላል። የትኛውም የተነሳባችሁ ማዕበል በኢየሱስ ስም ጸጥ ማለት ይጀምራል። የትኛውም በሕይወታችሁ ላይ የተነሳው ማዕበል ጸጥ ማለት ይጀምራል በኢየሱስ ስም። ጸጥ ማለት ይጀምራል በኢየሱስ ስም። እግዚአብሔር በሮቻችሁን በኃይል ይከፍተዋል። እግዚአብሔር ደጆቻችሁን በኃይል ይከፍተዋል። እግዚአብሔር የእናንተን ነገር በኃይል ያንቀሳቅሳል። ደጆቻችሁ በኃይል ሲከፈታ ያለው ፋይናንሻል ነው የምትፈልጉት፣ እግዚአብሔር የእናንተን ፋይናንሻል የበረከት በሮችን በኃይል ይከፍትላችኋል። አምናለሁ። እግዚአብሔር ደጆቻችሁን በኃይል ይከፍታል። ነገሮች ለእናንተ ከብዶ ሊሆን ይችላል። ከአቅማችሁ በላይ ሆኖ ሊሆን ይችላል። አቅም አጥታችሁ ሊሆን ይችላል። ደክሟችሁ ሊሆን ይችላል። ችግር ውስጥ ሆናችሁ ሊሆን ይችላል። ምድረ በዳ ሆናችሁ ሊሆን ይችላል። ነገር ግን አንድ ነገር አምናለሁ፣ ለእኔ የማይቻል ነገር ለእግዚአብሔር ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል። በዚህ ምሽት አንዳንዶቻችሁ በሕይወታችሁ ላይ እንደዚህ ይሆናል። እግዚአብሔር ማንም ሊዘጋ የማይችለውን በሮች በኃይል ሲከፍትላችኋል። የስራብ አሊፋራዲኮስ አልጄቫርዲካ ታላቫኒያ የእናንተ ደጆች በኃይል ሲከፈት አይቻለሁ። የተአምራት በሮች ሲከፈትላችሁ ያለው፣ የበረከት በሮች ሲከፈትላችሁ ያለው፣ የውጭ በሮች ሲከፈትላችሁ ያለው፣ የትኛውም የጀመራችሁት ፕሮሰስ አሁን እንዲንቀሳቀስላችሁ ጸልያለሁ። የትኛውም የጀመራችሁት ፕሮሰስ እንዲንቀሳቀስላችሁ ጸልያለሁ። የትኛውም የጀመራችሁት መንገድ በኢየሱስ ስም ኃይል አሊቫሮዳዲያ ካሴ ካብራሃዲያካ እንደ ነቢይ ተነብያለሁ። ከዚህ ምሽት በኋላ እግዚአብሔር እንቅፋትን ከመንገዳችሁ ላይ ይነቅላል። እንዳትሰሩ፣ እንዳታገለግሉ፣ እንዳታገቡ፣ ቢዝነስ እንዳታንቀሳቀሱ የከለከላችሁ የትኛውም ከልካይ መንፈስ እግዚአብሔር አምላክ ሽባ ሲያደርገው ያለው
ፕሊዝ ሼር አድርጉልኝ፣ ሼር አድርጉልኝ፣ ሼር አድርጉልኝ፣ ሼር አድርጉልኝ፣ ሼር አድርጉልኝ፣ ሼር አድርጉልኝ። ክብር ለኢየሱስ ይሁን። አምላኬ እግዚአብሔር ጠላቶቻችሁን ይበቀላል በዚህ ምሽት። እርግጠኛ ሁን። ይሄ ምሽት ለአንዳንዶቻችሁ የምትለዩበት ምሽት ነው። ከምንድን ነው የምለየው ብለህ ከጠየቀኝ፣ አንድ ከድህነት ትለያለህ፣ ከማጣት ትለያለህ፣ ከበሽታ ትለያለህ፣ ከችግር ትለያለህ። ቻው ቻው ትላለህ። በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ እግዚአብሔር ከየትኛውም ካላችሁበት ችግር በኃይል ነፃ ሲያወጣችኋል። ከየትኛውም ከገባችሁበት ጉድጓድ ነፃ ሲያወጣችኋል። ከየትኛውም ካላችሁበት መከራ ነፃ ስትወጡያል። ሕይወታችሁ ውስጥ ብዙ ጥያቄ ሊኖር ይችላል። ብዙ እንቆቅልሽ ሊሆን ይችላል። ለዚያ ሁሉ ጥያቄ መልስ የሆነው ጌታ ወደ ቤታችሁ እንዲገባ ጸልያለሁ። በተጨነቃችሁበት ጉዳይ ጌታ ጣልቃ እንዲገባላችሁ ጸልያለሁ። መለኮታዊ ጣልቃ ገብነት በእናንተ ሕይወት ላይ እንዲሆን ዘንድ ጸልያለሁ። እርግጠኛ ሆኜ ነግራችኋለሁ። ለአንዳንዶቻችሁ በዚህ ምሽት ረሆቦት የሆነ በረከት በር ይከፈትላችኋል። በዚህ ምሽት ረሆቦት የሆነ የበረከት ምንጭ ይከፈትላችኋል። ረሆቦት የሆነ የበረከት ምንጭ ይከፈትላችኋል። ማንም ሊዘጋ የማይችለው የበረከት በር ይከፈትላችኋል። የተአምራት በሮች ይከፈትላችኋል በኢየሱስ ስም። የበረከት ደጆች ይከፈትላችኋል በኢየሱስ ስም። የበረከት በሮች ይከፈትላችኋል በኢየሱስ ስም። የተከፈተ በራ ያለው በፊታችሁ ማንም ሊዘጋ የማይችለው የተከፈተ በራ ያለው የተከፈተ ያለው በፊታችሁ ቬላ ኮሰ ዲቫራዲያ ከማ በእምነት አሜን ብላችሁ ተቀበሉ። እስኪ የተከፈተ በር በፊትሽ ያለው የተከፈተ በር፣ የሥራ በራ ያለው፣ የውጭ በራ ያለው፣ የቢዝነስ በሮች አለ፣ የፋይናንሻል በሮች አለ። በኢየሱስ ስም ተከፈተላችሁ። ከዚህ ምሽት ጀምሮ በሮቻችሁ ተከፍቷል በኢየሱስ ስም። የተከፈተ በራ ያለው፣ የተከፈተ በራ ያለው በኢየሱስ ስም። የተከፈተ በራ ያለው፣ ማንም ሊዘጋ የማይችለው፣ ማንም ሊይዝብህ የማይችለው እግዚአብሔር ምስክሬ ሲከፈትልህ ያለው አሜን ብለህ ውሰድ በጌታ በኢየሱስ ስም። የተከፈተ በር ሰጥቻለሁ። ማንም ሊዘጋብህ አይችልም በኢየሱስ ስም። ዜፋኒ ካታላብራዲያ መንፈስ ቅዱስ የእናንተን ፋይናንስ ሲያንቀሳቀሳ ያለው፣ የእናንተን ነገር ሲያንቀሳቀሳ ያለው፣ የእናንተ ነገር ሲንቀሳቀሳ ያለው፣ ፋይናንሳችሁ ሲንቀሳቀሳ ያለው፣ ቢዝነሳችሁ ሲንቀሳቀሳ ያለው፣ የእናንተ ስራ በኃይል ሲንቀሳቀሳ ያለው፣ አገልግሎታችሁ ሲበዛ ያለው፣ የእናንተ ነገር እየበዛ ይሄዳል በኢየሱስ ስም። በሕይወታችሁ ላይ መብዛትና መትረፍረፍ ይሆናል። መብዛትና መትረፍ በሕይወታችሁ ላይ መብዛትና መትረፍረፍ ይሆናል። እግዚአብሔር የእናንተን ነገር ያበዛዋል። አሜን በላይ ቬላኪቶ ሳዲያ ካብራዲያ የኔ ነገር ይበዛል የሚል ሰው ካለ ብቻ አሜን ይበል። የኔ ነገር ይበዛል፣ የኔ ነገር ይበዛል፣ 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 ይበዛል። የኔ ነገር ይበዛል። እስኪ አንድ ሰው የኔ ነገር ይበዛል በሉ እስኪ። የኔ ነገር ይበዛል። ስራዬ እየበዛ ይሄዳል። ፋይናንሴ እየበዛ ይሄዳል። የኔ ነገር እየበዛ ይሄዳል። እመነኝ፣ ያንተ ነገር እየበዛ ይሄዳል። አቪና ኮሰዲካ ቫራዲያናማ ይብላችሁ። በብዙ ችግር በብዙ ጥያቄ ተይዛችሁ ያላችሁ ሰዎች፣ በብዙ ሁኔታ ውስጥ ያላችሁ ሰዎች ዛሬ ይሄ ምሽት የመጨረሻ ምሽት ይሆናል። እርግጠኛውም ልንገርህ፣ የደረቀ ቅጠል ከዛፍ እንደሚራገፍ አራግፋችሁ የምትቀጥሉ ሰዎች አላችሁ። አራግፋችሁ የምትቀጥሉ ሰዎች አላችሁ። እግዚአብሔር አምላክ እንደ ኃያልና እንደ ጨካኝ ከእናንተ ጋር ይሆናል። የትኛውም ተራራ ደልዳላ ሜዳ ይሆናል። እርግጠኛውኝ ልንገራችሁ፣ በብዙ ጠላት ተከባችሁ፣ በብዙ ችግር ተከባችሁ ያላችሁ ሰዎች እግዚአብሔር ጠላቶቻችሁን ይበቀላል። አሜን በለኝ። እግዚአብሔር የጠላቶቻችሁን ደጅ ያስወርሳችኋል። እግዚአብሔር የጠላቶችሽን ደጅ ያስወርስሻል። እግዚአብሔር ጠላቶቻችሁን አሳልፎ በእጃችሁ ይሰጣችኋል። አሜን በለኛ። ቬላ ካታላቫኒያ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሁሉ ጊዜ ይሄ ቃል ካፌ አይጠፋም። ምክንያቱም በዚህ ቃል ብዙ ችግሮችን አልፌያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ጠላቶች ይገዙላል፣ አንተም ከፍታቸውን ትረግጣለህ። ጠላቶች ይገዙላል፣ አንተም ከፍታቸውን ትረግጣለህ ካለኝ
ከኔ በላይ የሆነ የትኛው ምድር ላይ ሁሉም ነገር ከእግሬ በታች ነው። ለምን ከተባለ በምድር እግዚአብሔር ስልጣንን ሰጥቶኛል። በቃ ስልጣን አለኝ፣ የልጅነት ስልጣን አለኝ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስምና ስልጣን ከአቅማችሁ በላይ የሆነ ያስጨነቃችሁ፣ ቀንበር የሆነባችሁ፣ ሸክም የሆነባችሁ ከእግራችሁ በታች እንዲሆን ጸልያለሁ። ከእግራችሁ በታች እንዲሆን ጸልያለሁ። እግዚአብሔር አምላክ በኢየሱስ ስም የጠላቶቻችሁን ደጅ ያስፈርሳችኋል። አሜን በል እስኪ በጌታ በኢየሱስ ስም። በሮቻችሁ ተከፍተዋል በኢየሱስ ስም። የናንተ የበረከት በሮች ተከፍተዋል በኢየሱስ ስም። የናንተ የተአምራት በሮች ተከፍተዋል በኢየሱስ ስም። የናንተ የሥራ በሮች ተከፍተዋል በኢየሱስ ስም። የናንተ የውጪ በሮች ተከፍተዋል በኢየሱስ ስም። የናንተ የትዳር በሮች ተከፍተዋል በኢየሱስ ስም። የናንተ የፋይናንሻል በሮች በኃይል ተከፍተዋል በኢየሱስ ስም። የተከፈተ በር በፊታቸው ያለው የተከፈተ በር በፊት አያለው። የተከፈተ በር ባንተ ፊት አያለው። አሜን በል በጌታ በኢየሱስ ስም። ያንተ ነገር ሲንቀሳቀስ አያለው። ያንተ ፋይናንስ ሲንቀሳቀስ አያለው። ያንተ ደጆች ሲከፈቱ አያለው። የተከፈተ በር በፊት አያለው። ቪላ ካታላ ብራዲያ አቺካቶስ ብሬካቪና ካት የተከፈተ የፋይናንስ በር ያለው። የተከፈተ የበረከት በር ያለው። ሮሆቦ ሲከፈትላ ይቻለው። ሮሆቦ ሊቫኔ ኮሰዴናማ ይውላል። አንድ ጀመራችሁ ተዘጋባችሁ አይደለ? ሰራችሁ ተበላሽ አይደለ? ጀመራችሁ ተቋረጠ አይደለ? እርግጠኛው ልንገርህ ከዚህ በኋላ ጠላቶችን ግራ የሚያጋባ ለማቪና ሶፕራዲያ በሮቻችሁ ሲከፈታ ያለው የናንተ የበረከት በር ሲከፈትላ አያለው። አሜን ብለው ውሰድ። ካንተ የሚጠበቀው ማመን ብቻ ነው። ምክንያቱም መጽሐፍ ሲናገር እመን እንጂ አትፍራ ይላል። እመን እንጂ አትፍራ፣ እርግጠኛ ሁን። ጠላቶችን ግራ የሚያጋባ የበረከት በር ይከፈትላል። የተአምራት በር ይከፈትላል። የሥራ በር ይከፈትላል። የትዳር በር ይከፈትላል። እመን። ያንኳኳችሁ በሮች በሙሉ መከፈት ይጀምራሉ። ካመናችሁ ከዚህ ምሽት ጀምሮ የትኛውም የተዘጋባችሁ በር ይከፈታል። የትኛውም የተያዘባችሁ ነገር በኢየሱስ ስም ይለቀቃል። የናንተ ነገር በሰው እጅ የተያዘባችሁ፣ በሁኔታ የተያዘባችሁ ሰዎች ከዚህ ምሽት ጀምሮ በሮቻችሁ ተከፍቷል። ከዚህ ምሽት ጀምሮ ደጆቻችሁ ተከፍቷል። ይሄ መልእክት የኔ ነው የሚል ሰው ካለ ብቻ አሜን ብሎ ይቀበላል። አቪላኮስ ብራዲያ ካባያ ይውላችሁ። ክብር ለኢየሱስ ይሁን። አብዛኞቻችሁ የኔ ዋትስአፕና የኔ ቴሌግራም የተጨናነቀ ሁላችሁም ስጽፉልኝ የእግዚአብሔር ሰው ፋይናንሻል ጉዳይ ጸልይልኝ። የናንተ ትልቁ ጥያቄ ፋይናንሻል ነገር ቀላል ነው። ለእናንተ ነው የከበደው እንጂ ለእግዚአብሔር ቀላል ነው። ሁላችሁም ስጽፉት ሁሉ አያለሁ። ዋትስአፕ፣ ቴሌግራም፣ ሜሴንጀር አያዋለሁ። ትልቁ ጥያቄያችሁ ፋይናንሻል ነገር ጸልይልኝ። ፋይናንሻል ነገር እንዲለቀቅ ጸልይልኝ። ፋይናንሻል ነገራችሁ የሚለቀው ከናንተ የሚጠበቀው ፕሪንሲፕሉ ማወቅ ብቻ ነው። ከናንተ የሚጠበቀው እግዚአብሔርን ማመን ብቻ ነው። እግዚአብሔር የናንተን ፋይናንሻል ነገር ለማንቀሳቀስ የማንንም እርዳታ አይፈልግም። የማንንም እገዛ አይፈልግም። ብቻውን ነገሮቻችሁን ማንቀሳቀስ ጀምራል። ከዚህ ምሽት ጀምሮ እርግጠኛው ልንገር፣ ድንገት ሰርፕራይዝ የምትሆኑ ሰዎች አላችሁ። ድንገት መለኮት በሕይወታችሁ ላይ የሚገለጥላችሁ ሰዎች አላችሁ። ድንገት መለኮታዊ ጣልቃ ገብነት ሲሆንላችኋለሁ። ድንገት ጌታ በእናንተ ሕይወት ላይ ሲገለጣል። የእግዚአብሔር እጅ በሕይወታችሁ ላይ ሲመጣ ያለሁ። የእግዚአብሔር እጅ በሕይወትሽ ላይ ሲመጣ ያለሁ በጌታ በኢየሱስ ስም። ክብር ለኢየሱስ ይሁን። ችግር ሲገጥማችሁ መከራ ሲመጣባችሁ መከራ ውስጥ ሆናችሁ እግዚአብሔርን ማመን ልመዱት። እግዚአብሔርን ማመን ልመዱት። በደንብ ስሙኝ። ፋይናንሻል ነገራችሁ እንዲለቀቅ ከእናንተ የሚጠበቀው የእግዚአብሔርን ድምፅ መስማት ኦር እግዚአብሔር ያላችሁን ቃል ብቻ ማሰላሰል። በደንብ ስሙኝ። ይስሐቅን ተመልከቱት። ይስሐቅ ምድር ላይ በአባቱ በአብርሃም ዘመን ረሃብ በነበረ ከዚያ የበለጠ በይስሐቅ ዘመን ረሃብ ሆነ ይላል መጽሐፍ ቅዱስ ነው የሚናገረው። በአብርሃም ዘመን ከነበረው ረሃብ ይልቅ በይስሐቅ ዘመን ረሃብ ጽኑ ረሃብ ሆነ ነው የሚለው። ጽኑ ረሃብ ሆነ። ነገር ግን ይስሐቅ ቤተሰቡንና ልጆቹን ይዞ ወዴት ተነሳ? እህል ወደሚገኝበት፣ የሚበላ ነገር ወደሚገኝበት ወደ ግብፅ ተነሳ። እግዚአብሔር መጣና እንደዚህ ያለው፣ ይስሐቅ ያለው ወደ ግብፅ አትውረድ፣ እዚሁ ባርካለሁ። ሌሎች ፈርቶ ሄዷል።
ችግር ውስጥ ሆናችሁ ከእናንተ የሚጠበቀው እግዚአብሔርን መስማት። ችግር ውስጥ ሆናችሁ ከእናንተ የሚጠበቀው እግዚአብሔርን መስማት። ዛሬ ምሽት እንደዚህ ጸልያለሁ። እግዚአብሔር አምላክ ምድረ በዳችሁን ሲያለመልም አያለሁ። እናንተን ምድረ በዳ ሲያለመልም አይቻለሁ። እግዚአብሔር አምላክ የእናንተን ምድረ በዳ ሲያለመልም አያለሁ። ይስሐቅ እንደዚህ መጽሐፍ ቅዱስ ሲናገር እንደዚህ ይላል። እግዚአብሔር ተናገረው፣ ይስሐቅም እዛው ቁጭ አለ፣ ምንም በሌለበት ጭው ባለ ምድረ በዳ ላይ ዘርን ዘራ። በዛችም ዓመት ይላል 100 እጥፍ አጨደ የሚል ቃል አለ። በዛችም ዓመት 100 እጥፍ አጨደ የሚል ቃል አለ። አያችሁ፣ እግዚአብሔር ይስሐቅን ለማባረክ ከይስሐቅ የፈለገው ይስሐቅ እግዚአብሔር የተናገረውን ቃል እንዲያምን ብቻ ነው። ዛሬ ጸልያለሁ፣ ከዚህ ምሽት ጀምሮ የሰማችሁት ትንቢት አካል መልበስ ይጀምራል። የሰማችሁት ቃል አካል መልበስ ይጀምራል። እንደ ነብይ ተነብያለሁ። ከዚህ ምሽት ጀምሮ ባዶነት በእናንተ ህይወት ላይ አይሰራም። ማጣት በእናንተ ህይወት ላይ አይሰራም። ችግር በእናንተ ህይወት ላይ አይሰራም። መከራ በቃ፣ ባዶነት በቃ፣ ጭንገፋ በቃ። የትኛውም የጀመራችሁት ነገር በኢየሱስ ስም ይሰካላችሁ። አሜን በል። እግዚአብሔር አንድ ነገር አውቃለሁ። እግዚአብሔር ለተናገረው ቃል ታማኝ እንደሆነ አምናለሁ። ለዛ መጽሐፍ ቅዱስ ሲናገር እንደዚህ ይላል። መጽሐፍ ቅዱስ ሲናገር የተስፋን ቃል የሰጠ እግዚአብሔር የታመነ ነው ይላል። የተስፋን ቃል የሰጠ እግዚአብሔር ታማኝ ከሆነ እግዚአብሔር ተናግሮኝ ምድረ በዳ እንደሚለመልም አምናለሁ። የኔ የሆነ ነገር በሙሉ እንደሚንቀሳቀስ አምናለሁ። እርግጠኛው ልንገራችሁ፣ ምድር ላይ የምትኖሩት በሰው እገዛና በሰራችሁት ባላችሁት አቅም አይደለም። እግዚአብሔር በተናገረው ቃል ብቻ ነው የምትኖሩት። ከዚያ ቃል አታልፉ። ባለጠጋ ነህ ካለ እግዚአብሔር ባለጠጋ ያደርጋል። አትጠራጠር፣ 100% ያደርጋል። እባርካለሁ ካለ እግዚአብሔር ምስክር የምላችሁ ቢዘገይም በእርግጥ እግዚአብሔር ወደ እናንተ ህይወት ይመጣል። አሜን ለምትሉ ሰዎች እንደ እምነታችሁ ይሁንላችሁ። ፕሊዝ ሼር አድርጉት። ሼር አድርጉ ፕሊዝ፣ ሼር አድርጉ። ቲክቶክ ላይ ያላችሁ ሰዎች ፕሊዝ ኮፕሊንግ አድርጉ። ቢያንስ ኮፕሊንግ 1000 ያስገቡት። ፌስቡክ ላይ ያላችሁ ሰዎች ፕሊዝ ሼር አድርጉ። ይሄ ምሽት ያው ጌታ ምስክሬ ነው የምላችሁ፣ ለእናንተ እየጸለይኩ ነገሮቼ ሲንቀሳቀሳ ያለው የኔ ነገር ሲንቀሳቀሳ ያለው። አሜን በለኝ። ከዚህ ምሽት ጀምሮ የእናንተ በሮች ሲንከፈትላችኋል። የበረከት በሮች ሲከፈትላችኋል። የተአምራት በሮች ሲለቀቅላችኋል። የእናንተ ነገር ሲንቀሳቀሳ ያለው፣ ፋይናንሳችሁ ሲንቀሳቀሳ ያለው፣ የእናንተ ነገር ሲንቀሳቀሳ ያለው። እስኪ አንድ ሰው የኔ ነገር ይንቀሳቀሳል የሚል ሰው ካለ አሜን ይበላ። የኔ ነገር ይንቀሳቀሳል፣ ፋይናንሴ ይንቀሳቀሳል፣ ቢዝነሴ ይንቀሳቀሳል፣ ስራዬ ይንቀሳቀሳል፣ አገልግሎቴ ይንቀሳቀሳል። የትኛውም የቆመ በኢየሱስ ስም መንቀሳቀስ ጀምራል። የተያዘባችሁ ነገር ሁሉ ፈጥኖ እጃችሁ መግባት ይጀምራል። ፈጥኖ እጃችሁ መግባት ይጀምራል። እግዚአብሔር አምላክ የእናንተን ነገር ሲያፈጥና ያለው መለኮታዊ ፍጥነት በሕይወታችሁ ላይ ሲሆን ያለው መለኮታዊ ተአምራት በሕይወታችሁ ላይ ሲሆን ያለው። አሜን ለምትሉ ሰዎች እንደ እምነታችሁ ሆነላችሁ በኢየሱስ ስም። እንደ እምነታችሁ ሆነላችሁ በኢየሱስ ስም። የእናንተ ነገር ከፈረዲኮስ አሊፕራ ካታላቬኒያስ የእናንተ የበረከት በሮች ተከፈቱ። የእናንተ የተአምራት በሮች ተከፈቱ። እስኪ የኔ ነገር ተከፈተ በሉ። የኔ ነገር ተከፈተ በሉ። ፕሊስ በሕይወታችሁ ላይ ትንቢትን ተናገሩት። በሕይወታችሁ ላይ ትንቢትን ተናገሩ። የኔ ነገር ተለቀቀ በሉ። የኔ ነገር ተለቀቀ በሉት። የኔ ነገር ተለቀቀ። ቢዝነሴ ተለቀቀ። ስራዬ ተለቀቀ። አገልግሎቴ ተለቀቀ። ፋይናንሴ ተለቀቀ። የኔ ነገር ተለቀቀ በሉት። የኔ ነገር ተለቀቀ በሉት። የተያዘ ነገሮቻችሁ እንዲለቀቅ ጸልያለሁ። የተያዘ ነገሮቻችሁ እንዲለቀቅ በኢየሱስ ስም ጸልያለሁ። እግዚአብሔር ያንተን ነገር ሲያንቀሳቅስ ያለው ዜፕራኮስ ዲቫራዲያካቦስ ፋይናንሻል ነገሮቻችሁ በኃይል እንዲንቀሳቀስ ጸልያለሁ። ጸልይላችኋለሁ። አሁን እግዚአብሔር አምላክ በኃይል ታምራትን ያደርጋል። ሁላችሁም ሼር እያደረጋችሁ ፕሊዝ ሼር አድርጉት። ሼር አድርጉት። በኋላ በዋትስአፕ ለሁላችሁም ጸልያለሁ። በዋትስአፕ ለሁላችሁም ጸልያለሁ። እግዚአብሔር አምላክ በሕይወታችሁ ላይ በሮችን በኃይል ይከፍታል። ሁላችሁም ሼር አድርጉት። ሼር አድርጉት። ቶሎ ቶሎ ብላችሁ ሼር አድርጉት። ክብር ለኢየሱስ ይሁን። ቶሎ ቶሎ ብላችሁ ሼር አድርጉት። ቪላካ ብራሳ ካቲያና የእናንተ በሮች እንዲከፈት ጸልያለሁ። ፋይናንሻል ነገሮቻችሁ እንዲንቀሳቀስ ጸልያለሁ። ቢዝነሳችሁ እንዲንቀሳቀስ ጸልያለሁ።
ስራችሁ እንዲንቀሳቀስ ጸልያለሁ። የእናንተ ነገር እንዲንቀሳቀስ ጸልያለሁ። እግዚአብሔር ነገሮቻችሁን ሲያንቀሳቅሳለሁ። እግዚአብሔር የእናንተን ነገር ሲያስለቅቃለሁ። ዛሬ ምሽት አንድ ነገር የገባሁት ለአንድ ነገር ነው። የበረከት በሮች እንዲከፈት ለመጸለይ ብቻ ነው የገባሁት። የፋይናንሻል በሮች እንዲከፈት መጸለይ ብቻ። እግዚአብሔር ምስክሬ ነው ብላችሁ ሩቅ አይደለም፣ በቅርብ ቀን ለምስክርነት የምቆሙ ሰዎች አላችሁ። እግዚአብሔር በምስክርነት ለምስጋና ያቆማችኋል። ከዚህ ምሽት ጀምሮ በሮቻችሁ ተከፍቷል። ከዚህ ምሽት ጀምሮ ነገሮቻችሁ ተለቋል። ፋይናንሳችሁ ተለቋል። በኢየሱስ ስም የተከፈተ በር በፊታችሁ ያለው ማንም ሊዘጋባችሁ የማይችል የበረከት በር ያለው አቪና ሴፕራካታ ላፋኒያ የተከፈተ በር በፊታችሁ አለ። በኢየሱስ ስም ተከፈተላችሁ። በኢየሱስ ስም ተከፈተላችሁ። ከዚህ ምሽት ጀምሮ በሮቻችሁ ተከፍቷል። በሮቻችሁ ተከፍቷል በኢየሱስ ስም። ክሳራ ወደ እናንተ ቤት አይገባም። በሽታ ወደ እናንተ ቤት አይገባም። ማጣት ወደ እናንተ ቤት አይገባም። አምላኬ እግዚአብሔር በእናንተ ጉዳይ በኃይል ጣልቃ ይገባል። ለአንዳንዶቻችሁ በተጨነቃችሁበት ጉዳይ መለኮታዊ ጣልቃ ገብነት ሲሆንላችሁ ያለው፣ ባለቀሳችሁበት ጉዳይ መለኮታዊ ጣልቃ ገብነት ሲሆንላችኋል። ደጆቻችሁ በኃይል ሲከፈታል። የተከፈተ በር በፊታ ያለው፣ የተከፈተ በር በፊታ ያለው ቬላ ካቲያ ላቫና ፕሬኮስ ሰሊቫራዲ ካቶና። በደንብ ስሙኝ። ገንዘብ የተያዘባችሁ፣ ስራ የተያዘባችሁ፣ ቢዝነስ የተያዘባችሁ፣ አገልግሎት የተያዘባችሁ ሕያው ጌታ ምስክሬ ከዚህ ምሽት ጀምሮ ተለቀቀላችሁ። ከዚህ ምሽት ጀምሮ ተለቀቀላችሁ። የአፌን ቃል አምናለሁ። ከዚህ ምሽት ጀምሮ ተለቀቀላችሁ። ከዚህ ምሽት ጀምሮ ተለቀቀልሽ በኢየሱስ ስም። ከዚህ ምሽት ጀምሮ ተለቀቀል በኢየሱስ ስም። ከዚህ ምሽት ጀምሮ ተለቀቀ። ተለቀቀ በሉ እስኪ። ተለቀቀ፣ ተለቀቀ፣ ተከፈተ በኢየሱስ ስም። በምቀኞች የተዘጉባችሁ በሮች፣ በቅናተኞች የተዘጉባችሁ በሮች እንኳን ተዘጉ። እግዚአብሔር አምላክ ረሆቦት ሲከፍትላችሁ ያለው ትዝ ይላችኋል። ለይስሐቅ ረሆቦት በር ሲከፈትለት፣ ረሆቦት የሆነ ምንጭ ሲከፈትለት፣ ከዚያ በፊት የነበሩ ሁለቱ ምንጮች በቅናተኞች ነው የተዘጋበት። በምቀኞች ነው በሩ የተዘጋበት። ሶስተኛውን እልፍ ብሎ ሲቆፍር እግዚአብሔር ረሆቦት የሆነ ምንጭ ከፈተለት። እግዚአብሔር አምላክ በደንብ ስሙኝ። እንዲባርካችሁና እግዚአብሔር ባለጠጋ እንዲያደርጋችሁ፣ እግዚአብሔር አምላክ በነገር ሁሉ እንዲያበለጽጋችሁ ከፈለጋችሁ እግዚአብሔር የነገራችሁን ቃል ብቻ ተከተሉት። እግዚአብሔር የተናገረውን ትንቢት ብቻ ተከተሉት። ከእናንተ የሚጠበቁ ሌላ ምንም ነገር የለም። ወደ ግራም ወደ ቀኝም አትበል። ዝም ብለህ የሰማው ትንቢት ብቻ ተከተል። ምድር ላይ የምትኖረው በሰማው ትንቢት ነው። ወጥተህ የምትገባው በሰማው ትንቢት ነው። ያ ትንቢት ያኖራል። ያ ቃል ያኖራል። እርግጠኛውን ልንገራችሁ፣ በቃል የጀመራችሁት ጉዞ በማዕበል አይቆምም፣ በወጀብ አይቆምም። እርግጠኛውን እነግራችኋለሁ፣ ያስጀመራችሁ እግዚአብሔር ያስጨርሳችኋል። አገልግሎት ጀምራችኋል፣ ቢዝነስ ጀምራችኋል፣ ስራ ጀምራችኋል። ያስጀመራችሁ እግዚአብሔር ያስጨርሳችኋል። ያስጀመረሽ እግዚአብሔር ያስጨርስሽ። አሜን በል እስኪ በጌታ ቪላ ካቲያናማ ያስጀመረ እግዚአብሔር ያስጨርሳል። እርግጠኛውን ተስፋ አትቁረጥ፣ ተስፋ አትቁረጥ። መንገድ ጀምራችሁ ተስፋ አትቁረጡ። እርግጠኛውን ልንገራችሁ፣ የጀመራችሁት ጉዞ አይጨነግፍም። እግዚአብሔር አምላክ ያስጀመራችሁ እግዚአብሔር ያስጨርሳችኋል። ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ እናንተ በደንብ ስሙ። ሁል ጊዜ አንድ ነገር እርግጠኛ ሁኑ። በምትሄዱበትና በምትገቡበት በምትወጡበት ሰዓት ሁሉ የእግዚአብሔር አብሮነት ከእናንተ ጋር መሆኑን ብቻ እርግጠኛ ሁኑ። ለዛ ነው ሙሴ እንደዚህ አለ፣ ጌታ ሆይ አለው፣ ጌታ ሆይ አለው፣ እኔ ከዚህ ምድር ላለ እኔና ይህን ህዝብ ከዚህ አታውጣን፣ አንተ ራስህ ከኔ ጋር ካልሄድክ። ሙሴ አንድ ነገር እርግጠኛ መሆን የፈለገው የእግዚአብሔር አብሮነት ብቻ ነው። ገንዘብ አልፈለገም፣ ምንም ነገር አልፈለገም። ከዚያ ውጭ ያለው በእግዚአብሔር እጅ ላይ እንደሆነ ያውቃል። እግዚአብሔር እንደሚያዘጋጅ ያውቃል። ምድረ በዳ ላይ መና ሲያበላቸው አይቷል። ከአለት ምንጭ ሲያፈልቅ አይቷል። ምድረ በዳውን ሲያለመልም አይቷል። ብዙ ድንቅና ታምራትን ሲያደርግ አይቷል። አሁን የሚፈልገው መንገድ ለመጀመር ጉዞ ለመጀመር የእግዚአብሔር አብሮነት በቂ ነው። ከዚያ የተረፈ ምንጮች በሙሉ ለእናንተ ይከፈታሉ። የረገጥከውን ስፍራ ሁሉ ትወርሳለህ። አምላኬ እግዚአብሔር በአንተ ጉዳይ ጣልቃ ይገባል። በእኔ ጉዳይ በሉ እስኪ ጌታ በኃይል ጣልቃ ይገባል። በእኔ ጉዳይ በሉ ጌታ በኃይል ጣልቃ ይገባል። በእኔ ጉዳይ ጌታ በኃይል ጣልቃ ይገባል በሉ እስኪ።
በኔ ጉዳይ ጌታ ጣልቃ ይገባል። በኔ ጉዳይ ጌታ ጣልቃ ይገባል። አሜን ካልክ በኢየሱስ ስም እንደ እምነታችሁ አረ በጌታ በኢየሱስ ስም እና ስልጣን እጸልያለሁ። በዚህ ምሽት የትኛውም የተዘጋባችሁ በር በኢየሱስ ስም ተከፈተላችሁ። የትኛውም ጠላት የዘጋባችሁ በር በኢየሱስ ስም ተከፈተላችሁ። የተከፈተ በር በፊታችሁ ያለው የተከፈተ በር በፊታችሁ ያለው የተከፈተ በር በፊታችሁ ያለው የተከፈተ የበረከት በር ያለው በኔ ጉዳይ ጌታ ሆይ ጣልቃ ግባ ብሎ ዜፕራካቶሳ አይቻለሁ። በሮቻችሁ ሲከፈት አይቻለሁ። የእናንተ ነገር በኃይል ሲለቀቃል። ፋይናንሳችሁ ሲለቀቃል። እርግጠኛው ልንገራችሁ ምድር ላይ አሁን ብዙ ሰው ገንዘብን አትከተል፣ ገንዘብን አትውደድ ይላል። ገንዘብ እናንተን ማዘዝ አይችልም። ምክንያቱም ከገንዘብ የበለጠ አቅም ያላችሁት እናንተ ናችሁ። ትልቁ ጌታ እናንተ ጋር ሆኖ ሌላ ነገር እንዴት ያዛችኋል? እናንተ ነው ማዘዝ ያለባችሁት። ትልቁ ጌታ ካንቺ ጋር ሆኖ እንዴት ምድራዊ ነገር ያዛል? አንተን ምድራዊ ነገር መቆጣጠር ቁልፉ በእናንተ እጅ ነው። ሪሞቱ በእናንተ እጅ ነው። ሪሞቱ በእናንተ እጅ ነው። እያንዳንዱ ነገር መቆጣጠር የምትችሉት እናንተ ናችሁ። እያንዳንዱን ነገር ፋይናንስን መቆጣጠር የምትችሉት እናንተ ናችሁ። ምድር ላይ ባለጠግነትን መቆጣጠር የምትችሉት እናንተ ናችሁ። ምድር ላይ የትኛውንም ነገር መቆጣጠር አቅም ያላችሁት ከነገስታት የበለጠ አቅም ያላችሁት እናንተ ናችሁ። ለምን ከተባለ የአፋችሁ ቃል ይሰራል። እግዚአብሔር የሚጠብቀው እስክትናገሩ ብቻ ነው። ስትናገሩ የተናገራችሁትን ያጸናል። ስትናገሩ የተናገራችሁትን ቃል ያጸናል። አሜን በለኛ ቬዳት ያቀባ እግዚአብሔር የሚጠብቀው እስክትናገር ብቻ ነው። እግዚአብሔር የአፍን ቃል ያጸናል። በኢየሱስ ስም ይሁንላችሁ። ፋይናንስ ተለቀቀላችሁ። ቢዝነስ ተለቀቀላችሁ።